ላይ እንባ ተቋጥሮ እኮ ነው ውስጧ ብዙ ደምቶ እኮ ነው ጥርሷ ፈገግ የሚለው እኮ እግዚአብሔርን በጣም ስለምንላት እኮ ነው። እኛ እኮ ነን ስቀሽ ነይ እርግይ ሳቂልን ስለምንላት ለእኛ ደስታ ብላ ነው የራሷን ህመም ሸፍና በውሸት ፈገግታ ነው። እኛ ህመም አለባት የጥርስ ብቻ ነው ከአንገት በላይ ብቻ ነው የምትስቀው ውስጧ ታሟል እኮ ታረጋ። እኔ ትንሽ ላውራ እኔ ደግሞ ከዚህ ሁሉ የማየናደ መሰላችሁ የቡዜ ንግግር በሄርሜላ ፊት እንደዚህ አድርጋ ብትናገራት እኔ በጣም ነው የተቃጠልኩት። ሄርሜላ ትናንትና የመጣች ሴት በሄርሜላ ፊት አንቺ ማነሽ ህይወትሽ ኑሪ ምናምን ብትላት በሄርሜላ ፊት እኔ በጣም ነው የተቃጠልኩትና ትንሽ እስራኤል ያለችው እውነት ነው። ትንሽ ብትራቅ ሁሉም ሰው የራሱ እንትን ያገኛል፣ እግዚአብሔር ደግሞ ይፈርዳል። እሷ ግን ትንሽ በቃ ውስጣ ጥሩ አይደለችም። የሐሰት ፈገግታ አለባት የሆነ ነገር በቃ እንደዚህ ኃይሏ የነበረች ሩታ መምጣት አለባት። የድሮዋ ጠንካራ ሩታ መምጣት አለባት። ለትንሽ ጊዜ ቢሆን መራቅ አለባት። 1 ወር ይሁን 2 ወር ይሁን 3 ወር እግዚአብሔር ይፈርዳል። አንድ ሳምንት ብቻ እግዚአብሔር አለ የሳምባ እግዚአብሔር አለ። እሷ ደግሞ አግዛለች አይደል? የሩታ እጣፋንታ ሄርሜላ ላይ መድረስ አለበት። መልቀሷ በእርግዝና ጊዜ ምን አይነት ችግር እንዳለባት ሄርሞን ራሱ መቀያየር እንትን ያለባት ጊዜ ሄርሜላ ማወቅ አለባት። ስለዚህ በትንሽ ጊዜ ቢሆን መራቅ አለባት ከነሱ ሁሉ ሰው። የምንም እርግዝና የለም የምንም መታይ የለም። እነሱ እያለችው ነው ሊበሉ ነው ግን እያለችው ነው። ቆይ ልንገራችሁ፣ ዝም በይ ልንገራችሁ። ቡዜም ማደለች ጥፋተኛ አይቶ ባል ተብሎ ወንድ ልጅ አግብታችሁ ታውቃላችሁ? እንዲህ አለ በዘራችሁ ተገብቶ ያውቃል? ወደ ጠበል ወደ ጸሎት የሚወስዳት ነው እንጂ የሚያስፈልጋት መራቅ ብቻ ትርጉም የለውም። ልጅቷ በምን እንዳፈዘዛት ፈዛለች። ወይ መሲ አንድ ነገር ልንገራቸው። እኛ ብንጮህም አንድ ቀን እውነቱ መውጣቱ የተሳደቡት ሁሉ የሚያፍርበት ቀን ይኖራል። ግን እግዚአብሔር የማይፈርድበት እስከዛ ትሞት ነው የምትይው አንቺ። እስከዛ ትሞት አይደለም እያልኩ ያለሁት እሱ አሁን ማለት ነው። እግዚአብሔር እንደው ቢረዳት ለሁላችሁ ማለት ነው ለሁላችንም እንዳላችሁ በትርቅ ለትንሽ ጊዜ ራሷን ስቴብል ብታደርገው ከልጇው ጋራ ሰው እንድታገኝ ያለው ብላ የማንም አልጋ ላይ አልጋ ሆና ሩም ይዛ እያንጠላጠለች ያረገዘችው ሴት ፊት ላይ እንዲህ ብሎ መናገር እንኳን ይከብዳል። በነገራችን ላይ ሩታ እናንተ እንዳልኳችሁ ሩታ ትንሽ ከሚዲያ ሳይሆን በራሷ ቻናል ከልጇ ጋር ከወንድሞቿ ጋር ራሷን ችላ መምጣት ነበረባት። ግን ደግሞ እሷ ቁጭ ስትል እነሱ ዝም አይሉም እኮ ይሄዳሉ፣ ይጠራሉ። እሷ ምን ትሁን? እሺ ትላንትና አሁን ከዚህ በፊት እኮ እሷ ዝም ብላ ተቀመጠች። ሄርሜላ ጠፍታለች ብሎ በሩን አንኳኩቶ የመጣ እሱ ራሱ ነው። እሷ አልመጣችም። ትላንት ደግሞ ጠርቶ እኔ አትደርስም አንቺም አትምጪ እኔም አልመጣም እያለ ነበረ። እሷ መቼ መጣች? ሲጀመር መጀመሪያ በሷ ቤት ደግሞ እንደዚህ ብሎ መናገር ነበረባት። ከዛ አልፎ ተርፎ ትላንት ከሷ ጋር የበላችሁ ከትላንት ወዲያ ከሷ ጋር የጠጣችው ሜሪ መታ ደግሞ ሄርሜላ ምንም ጥፋት አልሰራችም በህይወቷ የመጣችው ሩታ ናት እያለች ነበረች። እግዚአብሔር አለ በሰማይ ላይ በሩታ እንባ እያየን አይደለ? እውነቱን እንነጋገር ከተባለ በህይወቷ የመጣችው ሄርሜላ ናት እና ሩታ ናት። እስቲ አስቡ እንዴ! አብሮ የበሉ አብሮ የጠጡ ሴት ሆና በሴት ላይ ቆማ ማሰብ በቻል ነበረባት። ሩታ ጋር ሆና ዛሬ ደግሞ ሚዲያ ላይ ወጣ ሩታ ናት ሄርሜላ ህይወት ላይ መጣ እየበጠበጠች የነበረች ብላት አፎ ሞልታ ነው የምትናገራት። እስቲ አስቡት። ዛሬ ቀና ብላ ይሄው እኛ ለመዝደሰት ብላ ነው እንጂ ሩታ እየሳቀች የነበረችው ምንም ደስ አይላትም። ምንም በቃ
ፊቱ በቃ ለሰው ፊት ያሳይም ብላ እኮ ነው እየሳቀች የሚመጣው ወደ ሚዲያ። ግን ተቃጥላ እኛ ሁለን እንጨዋለን። ከልጇ ጋር ነይ፣ ከወንድሞቿ ጋር ነይ፣ አትጂ ሁለን እንጨዋለን። ግን ምሰማ ሰው የለም። ምን እናደርግ? እዚሁ ተቃጥለን እንኖራለን እንጂ እና ብቻ እኔ እንጃ። እግዚአብሔር ደግሞ የእውነት አምላክ ነው፣ ይፈርዳል። ዝም ብሎ አያይም። እንደ ሰው አይቸኮልም። እግዚአብሔር ቀኑን ይጠብቃል። ቀኑ ከደረሰ ማንኛውም ሰው የዘራውን ያጭዳል። ማንኛውም ሰው ጥሩ ከሰራ ጥሩ ነው፣ መጥፎ ከሰራ መጥፎ ነው። ለማንም ደግሞ እግዚአብሔር ይሰጣል፣ ዋጋውን ይከፍልበታል። ፈጣሪ ሰማይ ካለ የልዑል አምላክ ዝም አይልም። የልዑል አምላክ በ4 ወር በ5 ወር ወደዚህ አይተንከታተረስ እንዴ ህፃን ልጅ እንደዚህ አራ እኔ አላወራም። እንደውም ብዙ ስሜታዊ ያደርጋል። እውነቴ ነው የምላችሁ። እኔ አሁን ከሳሹ ዳኒ አይደለ? ለምን ሩታዬን ጠራት ትናንትና? ለምን ዳኒ አይጠራም? ዳኒ ለምን ጠርቶ ለምን ከሰስከኝ? ለምን አልሰማሽውም እንዴ? ውዴ ልንገርሽ ውዴ፣ ቆይ መስዬ ምን መሰለሽ፣ እሷን ለማቋሸሽ የእሷን ስሟን ለማስጠቆር ያችኛቱን ከፍ ለማድረግ አልሰማሽም? እሷን ይዞ መጥቶ አንቺ ዝም በይ እሷ ታውራ ሲላት ታውቂያት ፍቅረኛ የሰላም ማገኝባት እንትላ ትባላለች ብሎ ሲያስታውቃት ስሜቷን ለመጫወት በስሜቷ ላይ ለመረማመድ ማሬ ስቃዋን ለማብዛት ያ ረብ ለምን ሳቀች? ለምን ቆመች? እኮ ነው አንድ ፍቅረኛሽ የነበረው ሰውዬው ሀውሽማው ፊት አቁሞ አስባችሁታል? ሀውሽማው ፊት አቁሞ ከአንድ ሸርሙጣ ሴት በታይ አርጎ ስለሷ መጥፎነት እያወራ ያትኛቱን ኃጢያት ለመደበቅ ሩታ ያለ ጥፋቷ ስም እየሰጣት አስባችሁታል? ስሜቱን ግን